666 ቁጥር በእቃዎች ላይ እንዴት እየተጻፈ እንደሆነ አንዳንድ ምስጢሮችን መግለጥ ይቻላል። ለምሳሌ በኤነርጂ ድሪንክስ በብዛት ኤነርጂ ድሪንክ ኃይል ሰጭ መጠጦችን የምትጠጡ ይሄ እንቅልፍ የሚከለክል ምን ተብሎ የሚመረቱ ጣፋጭ ኃይል ሰጭ ኤነርጂ ድሪንክስ ተብሎ አለ። እሱ ክፉ መጠጥ እንደሆነ ልነግራችሁ ፈልጋለሁ። ለምሳሌ በሳውዝ አፍሪካ የምትኖሩ ሰዎች ሱቅ የምትሸጡትም እና የምትጠጡትም ከሆናችሁ ፒሌ የሚባል ለምሳሌ ሬድ ቡል እንጀምር። ሬድ ቡል የሚል ኤነርጂ ድሪንክ አለ። ከሱ ቀጥሎ ፒሌ የሚል ኤነርጂ ድሪንክ አለ። ከዛ እንደገና የሰይጣን ስዕል አለበት ድራጎን የሚል ኤነርጂ ድሪንክ አለ። ድራጎን ማለት ምን ማለት ነው? የሰይጣን ስም እኮ ነው። ድራጎን ማለት ሰይጣን ነው። እዛ ጣሳው ላይ ቆርቆሮው ላይ የተሳለውን ስዕል ተመልከቱ። የሰይጣን የአውሬው ስዕል ነው። የአውሬ ስዕል ነው ያለው። ድራጎን ማለት የሰይጣን ስም እኮ ነው። መጽሐፍ ቅዱስ ላይ አንብቦ ብንቀጥል እንደገና ሌላ ደግሞ ሞኒስተር የሚባል ኤነርጂ ድሪንክ አለ። እሱም በጣሳ ነው ያለው። ኤም አለ በጣሳው ላይ ኤም ምልክት አለ። ኤም ሲምቦሉን ተመልከቱ። ኤም አይደለም እኮ ያ ኤም ሳይሆን ኤምን የሚመስል ነው። ሞኒስተር የሚል ኤም ምልክት እዛ አለ። ሞኒስተር ማለት ሰይጣን ነው። የሰይጣን ስም ነው ሞኒስተር ማለት። ኤም ምልክት አለ በጣሳው ላይ በዛ ኤነርጂ ድሪንክ ላይ። ያ ኤም እኮ ኤም አይደለም። የዕብራይስጥ ቁጥር 6 ነው። የዕብራይስጥ ቁጥር 6 ስንጽፍ የእኛን አማርኛ ቁጥር አንድ የሚመስል ነው። እዛ ኤም የሚለው የተለያየ ያ እግሮቹ የኤሙ 3ቱ እግር የኤም እግሮች አይደሉም። 6 የዕብራይስጥ 3 ስድስቶች ናቸው እዛ የተጻፉት። ስለዚህ 666 ቁጥር ነው እዛ የተጻፈው። ስለዚህ ኤነርጂ ድሪንክ የምትጠቀሙ ሰዎች ሁሉ እንግዲህ ኤነርጂ ድሪንክ ጥሩ እንዳልሆነ በትክክል ከአሁን ሰዓት ጀምሬ ልንገራችሁ። በጣም አዲክቲቭ ነው። በጣም መጥፎ ነው። መጥፎ መንፈስ ያለበት ነው። በእኔ አድቫይስ ወይም በእኔ ሪኮሜንዴሽን አስተያየት አትጠጡ ኤነርጂ ድሪንኮችን። ጠቃሚ አይደለም። ብለድ ፕሬሸር ይይዛችሁ ይችላል። ሃይ ብለድ ፕሬሸር ይኖር ይችላል ብዬ ገምታለሁ አለ እና ዳያቤቲክስ ሊያስይዛችሁ ይችላል። ሌላም መንፈስ አለበት። ስለዚህ ኤነርጂ ድሪንኮች ሁሉም የ666 ቁጥር ምርቶች ናቸው። የዛ ካምፓኒ ምርቶች ናቸው። ብትችሉ እንዳትጠጡ ብዬ አሳስባችኋለሁ። አመሰግናለሁ። ቀጣዩንም ደግሞ ስለ 666 ቁጥር ምርምር እያደረግን ነው። በመንፈስ ቅዱስ የተረዳነውን ነገር ሁሉ ከእግዚአብሔር ቃል እናስታውሳለን።